ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብሎ ሐዋርያ ጳውሎስ ይህን መልእክት ሲጽፍላቸው እሱ ወህኒ ቁጭ ብሎ በምቹ ሁኔታ ውስጥ ተቀምጠው ላሉ ሰዎች እሱ ደስ ይበላችሁ ይላል። ሰውየው እውነቱ ከሆነ እንደ ሰው ስጋ ለባሽ ነው፣ እየተፈተነ ነው፣ ወህኒ ቤት ውስጥ ነው ያለው፣ መከራ ውስጥ ነው ያለው። እያለፈበት ያለው ሁኔታ ጥሩ አይደለም። ሊከፋ ሊያዘንና ሊጨንቀው ከዛ ስፍራ እንዴት መውጣት እንዳለበት ነበር ሊያስብ የሚገባው። ነገር ግን ሰውየው ይህን ሳያሳስበው ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ እያለ ውጭ ላሉት በምቹ ሁኔታ ውስጥ አሉ ለሚባሉ ሰዎች መልእክት ይጽፋል። ነገር ግን ይህ ሰው እንዴት ይህን መልእክት ሊጽፍላቸው ችሏል ብለን ስንመለከት እሱ ከሚያልፍበት ሁኔታ ይልቅ የያዘው አምላክ ስለሱ የሆነውን፣ ስለሱ የተሰቀለውን፣ ስለሱ የተገረፈውን፣ ስለሱ ያለፈበትን መከራና ማዕበል ወጀብ እየተመለከተ ጳውሎስ አሁን ያለበት ሁኔታ ምንም አድርጎ ቆጥሮት ደስ ይበላችሁ፣ መከራም ቢሆን ደስ ይበላችሁ፣ ወጀቡም ቢሆን ደስ ይበላችሁ፣ ማዕበልም ቢሆን ደስ ይበላችሁ፣ ሞት ቢሆን ደስ ይበላችሁ፣ ምንም የተለያዩ ፈተና በእናንተ ላይ ሲደርሱ ደስ ይበላችሁ። እንዴት ካላችሁ ክርስቶስን በመመልከት። አሜን፣ አሜን፣ አሜን።